ሶ ዳማች ኢዚ ነው ማለት ነው። ሶ አይ ቲንክ ቅድም ትራንስፎርሜሽን ኦፍ ዘ ፕሌንን አይተናል። ዘ ፈርስት ኤግዛምፕል ነው የሚሆነው። ዘ ፈርስት ፓርት ኦፍ ዘ ቪዲዮችን ያ ነበር። ሁለተኛ ቪዲዮችን የሚሆነው የኛው ጥያቄ ላይ ሞር ያሁን እየገባውን ያለ ነው። ሶ አይ ቲንክ ጥያቄ መስራት ስንጀምር በጣም ቀላል ነው። አሁን እዚህ ጋር ሌት ቲ 2,3 ቢ ዘ ትራንስሌሽን ቬክተር ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ኤ 2,1 ቢ ማይነስ 1,2 ሲ ማይነስ 5,1 ስሩ ዘ ትራንስሌሽን ቬክተር ሲ። ስለዚህ መጀመሪያ ትራንስሌሽን ቬክተራችን ማን ነው የሚለውን እናወጣለን። ትራንስሌት እንዲደረግ የተፈለጉ 3 ፖይንቶች አሉ። አወር ትራንስሌሽን ቬክተር ኢዝ ኦልሬዲ ጊቨን ሂር 2,3 የሚል ትራንስሌሽን ቬክተር ተሰጥቶናል። ትራንስሌት እንዲደረጉ የተፈለጉ 3 ፖይንቶች አሉ። እነማን ናቸው? ኤ ኢሜጃቸው እንዲገኝ የተፈለገው ኤ 2,1 ቢ ማይነስ 1,2 ሲ ማይነስ 5,1 ዚስ ኢዝ 3 ኦብጀክት ፖይንትስ ቱ ቢ ትራንስሌትድ ተደርጎ ኢሜጃቸው እንዲገኝ የተፈለገው። ባይዞ እዚህ ጋር አንድ መንገድ የሚፈልገው ትልቅ ነገር አለ። በደንብ አቴንሽን የሚፈልግ ነገር ነው። ለምሳሌ ትራንስሌሽን ላይ ኤክስ ዋይ ፕሎን ብኖረን እዚህ ኤክስ ዋይ ፕሎን ብኖረን እንግዲህ ኤክስ ዋይ ሲሆን ኤ ዋይ ነው ኤክስ ሲሆን እና እዚህ ጋር የተቀመጠውን ትራይንግል እንግዲህ ትራይንግል እዚህ ጋር ተቀመጠ ማለት ከዚህ ከዋይ እቺኛው ቨርቴክስ ከዋይ የተወሰነ ይዛ ከኤክስ የተወሰነ ይዛ ነው እዚህ የተቀመጠችው። እቺኛውም ከኤክስ የተወሰነ ይዛ ከዋይ የተወሰነ ይዛ ነው እዚህ የተቀመጠችው። እቺን ወይን ከዚህ ይዘ 3 ቨርቴክስ ነው ያለን። ትራንስሌሽን ላይ ፕሌን ፊገርን ትራንስሌት ስናደርግ ዋና ጨዋታቸውን የምናደርገው ምኑ ላይ ነው? ቨርቴክሱ ላይ ነው ማለት ነው። ቨርቴክሱን ትራንስሌት ማድረግ ነው። ትራንስሌሽን ቬክተር ይሰጣል። ከዛ በኋላ የኛውን ትራይንግል መጀመሪያ አንዱን ትራይንግል 3ቱንም ቨርቴክሶችን ትራንስሌት ማድረግ ነው። የትራይንግል ሳይወድ ወዶ እዚህ ይመጣል። ምክንያቱም የአንዳንዱ ቬክተር ስለ ትራንስሌሽኑን የምንጨምር ከሆነ እንግዲህ ቨርቴክሶቹ እየተቀያየሩ ይመጣሉ። እዚህ የሚሆኑ ከሆነ ትራንስሌሽን ቬክተሩ ሲጨምር ወደዚህ ይመጣል። እዚህ የሚሆኑ ከሆነ እዚህ መጡና ሌላ ኤክስ ዋይ ቫልዩ እንዲኖራቸው ማድረግ ነው ማለት ነው። እራሱ ትራይንግል ሆኖ ላይክ ሽፍት ማድረግ ነው። ቅድም ጅምር ላይ ለማንሳት የተሞከርኩት ማለት ነው። ሬክታንግል ቢሆንም 4 ቨርቴክስ ይኖረዋል። 4ቱንም ቨርቴክስ በተሰጠው ትራንስሌሽን ቬክተር ትራንስሌት አድርገን እያንዳንዱ ቨርቴክስ ትራንስሌት ስናደርግ ወደዚህ ሳይወድ አቅጣጫ ፖዚሽን እንዲቀይራል ማለት ነው። ይሄ ነው ቤዙ ማለት ነው። ስለዚህ እንደዛ ነው ማለት ነው። ከዛ በዘለለ ደግሞ ምንድነው ሰርክልም ቢሆን ሞር ሰርክል ራሱን የቻለ ቪዲዮ ስላለ በእና ለምንተን አይደለም ግልጽ ይሆናል ብዬ አስባለሁ። ሰርክል ቢሆንም እዚህ ጋር ሲቀመጥ ለምሳሌ እቺ እዚህ ጋር ሲቀመጥ ሰርክል ነው፣ ሰንተር ይኖረዋል። እቺ ኮማ ኬ ከኤች የተወሰነ ከኤክስ ይይዛል፣ ከኬም የተወሰነ ዋይ ይይዛል። ስለዚህ የኛውን ትራይንግል ቨርቴክሱን ነው ትራንስሌት የምናደርገው የሰርክሉ ምንም ራዲየሱ ሳይነካ ማለት ነው እዚህ ይመጣል። ስለዚህ እንደዛ ኮንሰፕቱን በዛው ልክ እንይዛለን ማለት ነው። ይህን ጥያቄ ስንሰራ እዚህ ጋር ትራንስሌሽን ቬክተሩ ይሄ ነው ተብሎ ተሰጥቷል። ግን አንዳንድ ጊዜ ትራንስሌሽን ቬክተር በቀጥታ ላይ ሰጠን ይችላል። መጀመሪያ ከተሰጠው ትራንስሌት ከተደረገው ትራንስሌሽን ቬክተር እንድናገኝ ይፈለጋል። በዛኛው መሰረት ቀጣዮቹን ጥያቄ እንድንሰራ ይፈለጋል። ሞል ደግሞ ፊት ለፊት ላይ ጥያቄዎች ስላሉ እሱ ላይ ወደፊት እናብራራለን ማለት ነው። ለጊዜዎችን ጥያቄ እንስራ። እንግዲህ እዚህ ጋር 3 ፖይንቶች አሉ። 2,1 ማይነስ 1,2 ማይነስ 5,1 ስለዚህ ትራንስሌሽን ቬክተር ሲ ነው። ስለዚህ ትራንስሌሽን ቬክተር አለ። እነዚህ 3ቱን ቬክተሮች ትራንስሌት ማድረግ ነው። ስለዚህ the image of the point a 2,1 under the translation vector v ወይም t 2,3 would be ኢሜጅ a ከነበረ a ፕራይም እና ኢሜጅ ወደ ኢሜጅ ይመጣል። ስለዚህ እቺን በኤክስ ላይ መደመር ነው 2 + 2 3ን አንድ ላይ መደመር ነው 1 + 3 then our a prime would be is 4 ይሆናል ማለት ነው። again the image of the point minus 1,2 under the translation vector t 2,3 would be b prime ይሆናል አይደለ? ስለዚህ minus 1 + 2, 2 + 3 ይሆናል ማለት ነው። again እንጨርሽው የስንት ይሆናል? 1,4 ይሆናል ማለት ነው። again the image of the point minus 5,1 under the translation vector t 2,3 would be our c prime minus 5 + 2, 1 + 3 c prime would be minus 3,4 ያናይ በጣም ሲምፕል ነው ማለት ነው። ሞር ጠንከር ያሉ ጥያቄዎችን እያየን እንሄዳለን። ይሄ መነሻው ኮንሰፕቱ ከገባን አንድ ይገባን ስለሆነ ማለት ነው። ይሄ ነው የትራንስሌሽን ኮንሰፕት። የትራንስሌሽን በዚህ መልኩ ካየን ሁለተኛ ጥያቄ የሚሆነው ይሄ ነው።
እንግዲህ ቅድም ለማንሳት የሞከርኩት ጥያቄ ይሄን ነበር ሲያወራ የነበርኩት። ትራንስሌሽን ቬክተሩ ይሄ ነው ተብሎ ላይሰጥ ይችላል። ትራንስሌሽን ላይ እኛ አንዳንዴ እንጠየቃለን። እንደዚህ አይነት ጥያቄዎችን ሶልቭ እንድናደርግ ቴክኒኩን አሳያለሁ። እናንብበው። ኤግዛምፕል ኢፍ ትራንስሌሽን ቲ ቴክስ ዘ ኦሪጂን ቱ ማይነስ 2,2 ዘን ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት። እነዚህ ሁለቱም ፖይንቶች ኢሜጅ እንድንፈለግ ነው የተፈለገው። ስለዚህ ምን መሰለሽ አሁን አንድ የራሴን የሚነግረው ቴክኒክ ቢኖር ኢፍ ትራንስሌሽን ቴክስ ዘ ኦሪጂን ቱ እንግዲህ ቱ ከቱ በኋላ ያለው ኢሜጅ ነው። እንግዲህ እዚህ ጋር አንድ ትራንስሌሽን ተካሂዷል። ከኦሪጂን ማለቴ ዜሮ ከነበረበት ቦታ ወደ ቱ ወደ ማይነስ 2,2 አንድ ትራንስሌሽን ተካሂዷል እያለ ነው። እንግዲህ ቴክስ ዘ ኦሪጂን ቱ ከቱ በኋላ የሚመጣው ኢሜጁ ትራንስሌትድ ሆኖ የተቀመጠ ነው ፖይንቱ ነው ያለው። ገብቶሻል? ቴክ ከኦሪጅ ከቱ በፊት ያለው ደግሞ ኦብጀክቱ ነው የነበረው። ስለዚህ ይሄ አንድ ትራንስሌሽን ተካሂዷል። ሁለተኛ ትራንስሌሽን ቬክተር አልተሰጠንም። ዘን ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት። እነዚህም ፖይንት ኢሜጅ አገኝ ነው የተባለው። እኛ እንደዚህም ፖይንቶችን ኢሜጅ እንድናገኝ ትራንስሌሽን ቬክተር ግዴታ ነው። ትራንስሌሽን ቬክተሩን ከዚህኛው ነው የምናገኘው። ይህን ለማግኘት እዚህ ጋር ተደምሮ ነው ሄደው የተደመረውን ትራንስሌሽን ቬክተሩን ለመቀነስ ባክ መቀነስ ነው። ስለዚህ ያኔ ቪ ትራንስሌሽን ቬክተራችን ደምረናል፣ የራሱን መቀነስ ነው። ስለዚህ የደመርነውን ማይነስ 2 ማይነስ 0 2 ማይነስ 0 ይሆናል ማለት ነው። 2 ማይነስ 0 እዚህ ጋር እንዳጋጣሚ ሆነ ኦሪጂን ሆነ እንጂ ሌላ ቁጥር ቢሆን ኤች ኮማ ኬ ቢሆን መቀነስ ነው። የደመርነውን ራሱን መቀነስ ነው። እንዳጋጣሚ ሆነ ከኦሪጂን ስለሄደ ነው። ሌላ ቁጥርም ቢሆን ቀንስን ትራንስሌሽን ቬክተሩን ማስቀመጥ ነው ማለት ነው። ስለዚህ ቪያችን ዲስክሪቢ ማይነስ 2 ኮማ 2 ዲስ አውት ትራንስሌሽን ቬክተር። በዚህ ትራንስሌሽን ቬክተር ነው ቀጣዮቹንም ጥያቄ ትራንስሌት እንድናደርግ የተፈለገው። ይሄ ነው ምስጢሩ ማለት ነው። ስለዚህ ትራንስሌት ማድረግ ነው። ያው ትራንስሌሽኑን ላንቺ ተዋለው። ስለዚህ ፖይንቶቹ እነማን ናቸው? የመጀመሪያ ፖይንታችን 3,5 አንደር ዘ ትራንስሌሽን ቬክተር ቪ ያው ማይነስ 2,2 ቢሆን ኦር ፒ ፕራይም ውድ ቢ 3 ፕላስ ማይነስ 2,5 ፕላስ 2 ፒ ፕራይም ውድ ቢ 1,7 ኪዩንም ትራንስሌት እናድርግ። ኪዩ ዘ ኢሜጅ ኦፍ ዘ ፖይንት ማይነስ 1,4 under the translation vector v minus 2,2 would be q prime, that is minus 1 plus minus 2, 4 plus 2. q prime would be minus 3,6. so እነዚህ ናቸው ማለት ነው። ለዚህኛው ፖይንት ኢሜጁ ነው ማለት ነው። ስለዚህ ኤክስ ዋይ ፕሌን ላይ አቀያይረናል። ያው እዚህ ትራንስሌሽን ቬክተር ትራንስሌት ተደረገ ማለት ነው። ይህን ጥያቄ የትንክኒ the image of the point 1,2 under the translation t is 2,4 what is the image of the point under the same translation ይላል። አይ ቲንክ ይሄን ጥያቄ ላይ አንቺ ተዋለው ኮንሰፕቱ ብቻ ልንገር። the image of the point 1,2 የዚህ 1,2 ኢሜጅ በሆነ ትራንስሌሽን t 2,4 ነው ተብሏል። the image of the point 1,2 ስለዚህ የዚህኛው ኢሜጁ ይሄ ነው። ይሄኛው ምን ይሆናል? ስለዚህ ኦብጀክት ነው። የኦብጀክት ወደዚህ ምን ይሆናል? ትራንስሌትድ ይሆናል። ትራንስሌሽን ቬክተር ተሰጥቷል አልተሰጠንም? ነገር ያለው ቅድም አንድ ትራንስሌሽን ከተካሄደ ቀጣዮቹ ጥያቄ የሚሰሩት በዛ ትራንስሌሽን መሰረት ቬክተር መሰረት ነው ብያለሁ። ስለዚህ ይሄ 1,2 የነበረው ወዴት ነው ትራንስሌት የተደረገው? ወደ 2,4 ነው። ዩ ሲ ትራንስሌሽን ቬክተሩ አልተሰጠም፣ ግን ቀጣኛውን ጥያቄ በዚህ ትራንስሌሽን ስራ ይላል። የዚህኛውን ፖይንት ትራንስሌሽን የዚህኛውን ፖይንት ኢሜጅ በዚህ ስራ ይላል። ጅምር ላይ በተሰጠው ስራ ስለሚል የኛውን እንግዲህ በቀላሉ ሜትር ማግኘት ነው። የኛው መቀነስ ነው። ትራንስሌትድ ከሆነ አውር ትራንስሌሽን ቬክተር ውድ ቢ 2 ማይነስ 1 እየቀነስን ነው የደመርነው 4 ማይነስ 2 ሶ ዚስ ውድ ቢ 1,2 ዚስ ኢዝ አውር ትራንስሌሽን ቬክተር ቪ። ኢን ትራንስሌሽን ቬክተር ተጠቅመን ይሄን ፖይንት ትራንስሌት ማድረግ ነው። ይሄን ላንቺ ትቻለሁ። ፕራክቲስ ኢት ሶ ትራንስሌት ኢት አይ ቲንክ ዚስ ኢዝ ዘ ኮንሰፕት። እዚህ ጋር ደግሞ አንድ ነግሬ ማለፍ የሚፈልገው ነገር ቢኖር ምንድን ነው ዋና አሁን ለምሳሌ ሞር ሰርክል ላይ አንድ ቪዲዮ ተሰርቷል። ቀጣይ ሰርክል ላይ የሚታዩ ቪዲዮ ላይ ታያለች። ሰርክል ኢዝ የፖይንት ትራንስሌሽን ነው። ለምሳሌ ስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ ሰርክል እንደምታስታውሺው ኤክስ ማይነስ ኤች ደ ሆል ስኩዌር ፕላስ ዋይ ማይነስ ኬ ደ ሆል ስኩዌር ኢዝ ኢኳልስ ቱ አር ስኩዌር አይደል የነበረው። ስለዚህ የዚህኛውን ሰርክል ትራንስሌት አድርግ ከተባለን እንግዲህ ሰርክል ከሆነ ሰንተር ይኖረዋል አይደል? ይሄን ዜሮ የሚያደርግ አንደኛ የኖት ቫልዩ ይኖረዋል ኤክስ ቫልዩ።
የኛው ዜሮ የሚያደርገውን ቫልዩ አለ። ወደ ቅድም ትራንስሌት እንደምናደርገው ወደ ፖይንት ትራንስሌሽን ሄደ ማለት ነው። ኤክስ ኮማ ኤች የዚኛው ሰርክል እንግዲህ በተሰጠው ትራንስሌሽን ቬክተር ቪ ኤች ኮማ ኬ ትራንስሌት ማድረግ ነው የኛው። እንደዚህም ሲ ፕራይም ሆናል። ሰርክሉ መጀመሪያ ከነበረበት ሴንተር ሌላ ሴንተር ያገኛል። ራዲሱ እንደነበረ ነው የሚሆነው፣ ምክንያቱም ዲስታንስ ፕሬዘርቭድ እያለን እዛ ላይ ይዜ ነበረውን ለምሳሌ 10 ከሆነ ከዚህ በዚኛው ሴንተር በምንኖረው ኢኩዌሽን ላይ 10 ወዘን ማስቀመጥ ነው ትራንስሌሽን ራሱ ስለሚሆን። ከዛ በዘለለ ኢናይል በጣም ሲምፕል ነው። ሶ እንደዚህ እያደረግን ነው ወደፊት የምንሄደው ማለት ነው። ሶ ሞር ግልጽ ለማድረግ ያህል ፓራቦላም ቢሆን ኤሊፕስም ቢሆን ትራንስሌት ይደረጋል። ትራንስሌሽናቸውን በደንብ አድርገን የሚያስነጥን ይሆናል እና ይህን ቪዲዮ ደግሞ ሪኮመንድ የሚያደርገው አንድ ፊት ለፊት ላይ ስለ ላይን ትራንስሌሽን አይ ቲንክ ኦርደሩን እሰጣለሁ። የሆነ ቪዲዮ ተለቋል። እዛ ቪዲዮ ላይ ያለውን ቪዲዮ ላይን ትራንስሌሽን ካየሽ በኋላ የምትሰሪ ነው። እዚህ ጋር ሲደርሱ ፖስት አድርጊና ያለውን ላይን ትራንስሌሽን ደስ ትችላለች ማለት ነው። ሶ ዚስ ኦል አር አይ ቲንክ አባውት ዋት ዊ ሃቭ ፎር ትራንስሌሽንን ይህን ይመስላል። ቀጣይ ብዙ የተሰሩ ቪዲዮዎች አሉ። የእነዛን ቪዲዮዎች እያየሽ ማበርታት ነው። እንግዲህ ቀጣይ ወዴት ነው የምንሄደው? ወደ ቀጣይ ፖይንቶች እንሄዳለን። ቴንክ ዩ ቬሪ ማች ፎር ዮር ታይም። ቴንክ ዩ